ኤል ክላሲኮ የዋንጫ ጦርነት በሳውዲ አረቢያ። ሪያል ማድሪድ ከባርሴሎና። የዓለማችን ታላቅ እግር ኳስ መድረክ ኤል ክላሲኮ ዛሬ ምሽት በስፔን ሱፐር ካፕ ፍጻሜ በድጋሜም ተከስቷል። ሳውዲ አረቢያ ንጉሥ አብደልአዚዝ ስቴዲየም ለዚህ ታላቅ ፍልሚያም ተዘጋጅታለች። የአሰልጣኞች ፍልሚያ ዣቢ አሎንሶ ሪያል ማድሪድ በክለቡ የመጀመሪያው ዋንጫ ለማሳካት ከፍተኛ ጉጉት ላይ ነው። ሐሰን ፍሊክ ባርሴሎናን ባለፈው ዓመት የተገኘውን ድል ለመድገም እና በተከታታይ አሸናፊ ለመሆንም ይፋለማል። የቡድን ዜና ከባርሴሎና ላሚን ያማል ለጨዋታ ዝግጁ ሲሆን ቴር ደግሞ ጋቪና ክሪስቲያንሰን በጉዳት አይሰለፉም። ከሪያል ማድሪድ አዲሱ ፈራሚ ትሬንት አሌክሳንደር አርኖልድና ኤዴን ሚሊታኦ ከስብስብ ውጭ ናቸውም ተብሏል። ሮድሪጎና ሩዲገር የመሰለፍ እድል እንዳላቸው ተሰምቷል። እንደ ታሪክ ባለፈው ዓመት የፍጻሜ ጨዋታ ባርሴሎና 5-2 በሆነ ሰፊ ውጤት ማሸነፉም ይታወሳል። ዛሬስ ሪያል ማድሪድ በቀል ይፈጽም ይሆን ወይስ ባርሴሎና የበላይነቱን ያስቀጥላል? ዛሬ ምሽት 4 ሰዓት እንዳያመልጠውት። ግምታችሁን በኮሜንት ላይ አስቀምጡልን። እኛ እንደ አረብ ኒውስ ሪያል ማድሪድ ባርሴሎናን 2-3 በሆነ ውጤት ያሸንፋል እንላለን። ይህ አረብ ኒውስ ነው። ይመቻችሁ።